لا تموف كبجمور دفتو تحوي أرم تتيتو وكان فيا كيساني نقوم جرتو نجني كيسان بالا على قلة تواقع يكون كن كان الرافع لا تبجرتن تنجا واقع يسني فوايتو حرس ديفيد فينجر سنين جدا وان الرا برا جدي ياد فيديو قبل فيرا أكرر برتانو وندبت كيني ولين أكرر برانو أبدي فمتي قوتو أبا كان في لك شير سبسكرايب وشرا أنا هوي بلتكي سنة ورمتي سو ججويس ها ورموكيس ها ولا سجدا قرا فيديو ترى بدون ولواني أم ولوان داغوانا جتشو dhugaa baay'ee tokko nama barsiisa. እሺ ረቂቅ እባላለሁ። ቃል ኪዳን ፍሪታ ጓደኛሞች ናቸው? እህትማማቾች ናቸው። ደስ ይላል። እስቲ ስለ እህትሽ እስቲ ንገሪኝ። እህቴን በጣም ነው የምወዳት። ታናሽ እህቴ ናት። በጣም ምሳሳላት አንድ እህቴ ናት። ከዚህ በላይ ምን ማለት ነው? እሺ እስቲ አንቺስ? እህቴ ታላቅ እህቴ በጣም ነው የምወዳት። በጣም የዋህ ነች። ያው ቤት ውስጥም ሰዎች ብትንከባከበን ጥሩ ነች። ባለትዳሮች ናቸው ወይስ? እኔ ባለትዳር ቀለበት ትችልጅ እሷ ገና ነው። ባለትዳሮች እዚህ ስለ ትዳሬ የተሸጠች በትዳሬ በጣም ደስተኛ ነኝ ከሚገባው በላይ። የአንድ ልጅ እናት ነኝ እና መልስ ይችላል። በጣም ደስተኛ ነኝ። ቃል የለኝም። እስቲ እሺ ስለ እህትሽ ጸባይሽ ትገልጫለሽ? አሪፍ ልጅ ናት። ትንሽ ናት። በጣም ታጋሽ ናት። በጣም ልጅነት ጸባይዋስ? ልጅነቷስ አስቸጋሪ ነበረች። በጣም አስቸጋሪ ናት። ሁሉም ነገር የኔ ማለት ትወዳለች። ሁለት ናችሁ ቤት ውስጥ? እሺ አንቺስ እስቲ ስለ እህትሽ ጸባይ ንገሪኝ። እህቴ ቁጡ ነች። ታጋሽም ነች። በቁጡነቷ እንዳለ በጣም የዋህ ነች። እውነት ምርጥ እህት ነች። ከእናትና አባቶቻችሁ ጋር ነው የምትኖሪ? ላይ አብረን እሷ ቤት ነው የምኖረው። እሷ ጋር አብራችሁ? ተማሪ ነሽ? እስቲ ያክል ተማሪ ነሽ? 11ኛ ክፍል ተማሪ ነኝ። የምታስተምርሽ እሷ ናት? እሷ ነች የምታስተምረኝ። እስቲ ስለ ልጅነት ህይወቷ እስቲ ንገሪኝ። ስለ ልጅነት አሁን ተለውጣለች ማለት ይቻላል። በጣም አስቸጋሪ ነበረች ከምነግርሽ በላይ። አሁን ላይ ግን ተለውጣለች። እሺ እስቲ ከአገባሽ ስንት ጊዜ ነሽ? አገባኝ አንድ እሺ እስቲ ማድረግ የምትወደው እህትሽ ማድረግ የምትወደው ብለሽ የምታስቢው ነገር? መጨፈር የምትወድ አይነት መሰለች። ማድረግ የምትፈልገው እሱ ብቻ ነው የሚመስለኝ። ወደፊት ምን መሆን ፈልጋለሁ ትልሻለች? ኦኬ ዶክተር ብትሆን ደስ ይለኛልም። እሷ የምትፈልገው ዶክተር መሆን። እሺ አንቺ እስቲ ንገሪኝ። በትምህርትሽ ላይ ምን አይነት ተማሪ ነሽ? በትምህርት ጎበዝ ነኝ። ምንም አልልም። ስለዚህ ሆናለሁ ነው ዶክተር ሆናለሁ። እስቲ ዶክተር ለመሆን እንዴት ፈለግሽ? ያው ዶክተር ለመሆን ሰው አይደልሽ የምታየው ነገር አሁን ላይ የዶክተር እጥረት አለ ሀገራችን ላይ። ዶክተር መሆን ደስተኛ ነኝ። ደስ ይለኛል። በተለይ ሀገሬ ላይ ሄጄ ብሰራ ደስ ይለኛል። እዛው ጂጂ ጋር ሄጄ ብሰራ በጣም ደስተኛ ነኝ። የምን ዶክተር ነው መሆን የምትፈልጊው? የማህፀን ስፔሻሊስት ብሆን በጣም ደስ ይለኛል። እና ሀገርሽ ላይ ሄደሽ መስራት ነው የምትፈልጊው? እዚህ ሀገር የመጣሽው እንዴት ነው አንቺ? እዚህ የመጣሁበት ምክንያት ያው ለመማር ነው። እዛ አቅምም የሌላቸውን ቤተሰቦቻችን ብዬ ነግሬሻለሁ። ያው የተሻለ ኑሮ እሷ ነች። ለዛ ነው የመጣሁት። እዚህ ለመማር ነው። ቤተሰቦች የምታግዢው አንቺ ነሽ? እናትና አባት ስራ የላቸው? የላቸውም። እስቲ ቤተሰብ መርዳት ማለት በጣም ከባድ ነገር ነው። በእርግጥ ግዴታ የሆነ ነገር ነው፣ ግን በጣም ይከብዳል። ሁለት ሰው ማኖር ከባድ ነው። እስቲ እንዴት ነው? ደስታ አለው። ደስ የሚል ስሜት አለው። ቤተሰብ መርዳት እንደ መርዳት የሚያስደስት ነገር ምናምን
ምንም የለም። ስለዚህ ባልሽ ይሄን ነገር አይቀውም? ደስተኛ ነው እሱ። ቤተሰቦች በጣም ደስተኛ። እህትሽስ አንቺ ጋር በመቀመጥ ነው? እሱ ነው ትንባር ብሎ ወደዚህ እንድትመጣ ያደረገው። ከዛ ወደዚህ እንድትመጣ። እስቲ ሌላ ማለት የምትሰሪያቸው ስራዎች አሉ? ለየት ያለ ተሰጥዋለሽ? ምን አለኝ ግን አሁን ላይ ብዙ ማርለውም ተንበይ እንዳትዪ ዝፈኝ እንዳትዪ እስፈን በጣም ነው የምወደው። እስቲ በትንሹ ተጫዋች። ምን ችግር አለ? በትንሹ ትንሽ በሆነ መልክ እስቲ ስለ ልጅነት ህይወትሽ ነው። ልጅ ያለውን በጣም መጫወት ወድ ነበር። በጣም ጣላ ነበር፣ ነገረኛ ነበር። ከጓደኞቼ ጋር አንድ ቀን ተስማምቼ ቤት ገብቼ አላውቅም እና ጨዋታንም በጣም ነው የምወደው። በጣም እጫወታለሁ። እሱም በተለይ ሱዚ ጨዋታ እንዴት እንደምወድ በጣም ነበር የምወደው። እሺ አንቺ ባለትዳር እንደሆነች ነሽ። ከባልሽ ጋር እንዴት ተገናኛች? ትምህርት ቤት ውስጥ ነው የተገናኘነው። አንድ ላይ የተማራችሁ? እሺ ባልሽ ለእህትሽ ያለው ቀረቤታ እንዴት ነው? ባልሽ እና እህትሽ አለ? ደስ ይላል። እንደ እህት ነው የሚያያት። በጣም ደስ የሚል ቀረቤታ አላቸው። በጣም ነው ለሚያስቀንኝ አንዳንዴ ሳስበው በጣም እቀናለሁ። እህትሽ እና ባልሽ ባላቸው ቀረቤታ ማለት ነው። ከባልሽ ቤተሰቦች እስቲ በዚህ አጋጣሚ ባልሽ ሊያዩ ይችላል። ባልሽ ቢተውልሽ የምትይው ጸባይ ካለ እስቲ ንገሪ። በዚህ አጋጣሚ ምንም የለውም፣ ምንም አይወጣለት። በቃ እንደዛ ከሆነ ፍቅሩን ግለጭ፣ ፍቅርሽን ግለጭለት። የኔ ውድ ባል በጣም ነው የምወድ፣ በጣም ነው የማከብር፣ የልጅ አባት። እሺ ወደ ተመልካቾቻችን እንግዲህ አሁን ወደ ጥያቄያችን ወይም ደግሞ ወደ ጨዋታችን እንገባለን። ጥያቄያችን እህትማማቾቹ ምን ያህል ይተማመናሉ፣ ምን ያህል በመሀላቸው ያለው ሚስጥር እርስ በርስ ይከፋፈላሉ የሚለውን ነገር ነው የምንለው። እስቲ የእህትሽን ስልክ አይተሽ ታውቂያለሽ? አንቺስ የእህትሽን ስልክ አይተሽ ታውቂያለሽ? እሺ ስልክሽን ስጭኝና እህትሽ ማየት የምትፈልገውን ነገር ትያለሽ። እሺ ሜሴጁን ትፈችልን። እሺ ጋላሪ ውስጥ እንግባ። ማየት የምትፈልጊው ነገር ካለ ወይኔ መች ነው የኔ የተነሳሽው? አንቺ ስለሽኝ ተዝናኛለሽ እንደ ምን አይነት ሰው ነሽ ግን? እኔ አንቺን ትችሽ የትም አልሄድም ምናምን ትይኛል ነበር እንዴ? እንዴት እንደዚህ ታደርጊያለሽ? በጣም ነው የምትገርሚው ግን እውነት እኔ እንደዚህ አልጠበኩሽም። እሺ ሌላ ማየት የምትፈልጊው ነገር አለ? በዚህም ኢሞዋም ይታይልኝ። ፓተርን እንኳን የላትም። እስቲ እህትሽ በስልክ ላይ በምን ታስቸግርሻለች? በምን ማለት? ስልክሽን ምን ታደርጋለች? ጭራሽ ተዝም የሚላት مجبر على الحفاظ على مسافة معينة بينك وبين الناس بسبب رائحة الفم الكريهة؟ حان الوقت لتختار لنفسك معجون الأسنان الصحيح. استعد ثقة. ወዳንቺ ታላቅ ስለሆነ ታፍረሻል። አዎ ያኔ ባይታዩሉ ደስ ይለኛል። እኔ ስልክ በዚህ አጋጣሚ እንደውም ተዋወቀዋል። ኧረ ምንም የምትታወቂው የለም። አሁን ስልኬን ባትሪ ሊዘጋ ስለሆነ ባታዩ ራሱ ደስ ይለኛል። ምንም አይሰራልሽም። ምን ችግር አለው? አንቺ ምን ችግር አለው? ምን ችግር አለው? እሱ አውቃለሁ እህቴ እንደሆነች አውቃለሁ። ግን በቃ ባታዩስ ምን ችግር አለው? ወዲህ የታናሽ እህት ስልክ እኮ አይታይም። ከመቼ ወዲህ ታላቅ የታናሽን ስልክ ያያል እንዴ? እንደውም ታላቅ ነው እንጂ ታናሽን ስልክ የሚያይ ታናሽ ደግሞ ታላቅ ስልክ አያይም። ነገር ከሌላ አይ ምንም ፈራው ነገር የለም። የሆነ ነገር ታወቂ ሰውም የለም። ግን ለምን ይሄ ስልክ ታያለሽ? እንዴ ማየትማ የለብሽም። ምንም የለው እንዴ አንቺ ነሽን ስላየሽ ግዴታ ነው። አይ ታረን
እንዴ ይታያል። እየቀለድሽ ነው? አይ እየቀለድኩ አይደለም፣ ሲሪየስ። የኔን አየሽው እንዴ ምን ሰራልሻል አንቺ የኔን ስልክ የምታየው? እየቀለድሽ ነው? አይ እየቀለድኩ አይደለም፣ እውነቴን ነው። እውነት አታየውም? ስልኬን አታየውም? ምን ሆነሽ ነው እህቴ? ምንም አልሆንኩም። እኔ ራሱ ግን አጋባችኝ ማለት ነው። የደበቅሻት ነገር አለ? ሰው አይደለሁ ሊኖር ይችላል፣ ግን እንድታየው ደግሞ አልፈልግም። ቆይ አንቺ የኔን ስልክ አየሽው አልየሽው? ምን ይሰራልሻል? እና አንቺ ምን ሊሰራልሽ ነው ስልኬን ያየሽው? ያው ይታይ ስላልሽ ነው ዝም ብለን ያየነው። ባየው ደግሞ ችግር አለው። ታላቅ አይደልሽ? የታላቅ እህቴን ስልክ ማየት ችግር አለው ብታይ እሷስ? ኧረ በጭራሽ ስልኬማ አይታይም። እየቀለደች ነው። እየቀለድኩ አይደለም። ኧረ ስጭት ወይ ከስልኬም እንደምታዩት በቃ እኔ አላይም። እሷት እሺ፣ እኔ እርግጠኛ ነሽ? እንደዛ ከሆነሽ አንቺ ግን ማየት የለብሽም። ችግር የለም። የእኔን አይተሽ አንቺ የማላይበት ምን ምክንያት አለ? asitti silkii siin kennu jedhaa jirti. Maaliif kan hangafa ishee abbaa manaa hangafa ishee sanaa wajjiniin waan sagaagalteef kanaaf akka irratti beekamu hin feetu waan ta'eef obboleettii ishee guddoodhaan ilaaltu ati ishiin sun ilaaltu ishee jarri viidiyoo waraabaa jiran kuni halaaltu malee ati ilaaltu jetteetti kennite. Isheen immoo hin beektu waan ta'eef quban qabdu waan haaraa ta'eef waan haaraa hin taane kanaaf ishee guddoo obboleettii isheetti kennite jechuudha. Irraa fuutee hin kennullee jettee didaa turte, rakkisaa turte. Dabalata immoo akka haadhaati. Obboleettii guddoo jechuun akka haadhaati. Maatii biraa fuutee kan barsiisaa jiru dandeettii waan hin qabneef maatiinsi kan barsiisaa jiru isheedha. Kanaafiyyuu alaafinnatii qabdi jechuudha isheen guddoon sun akka haadhaati. Isheen immoo bakkee deemtee hiriyoota ishee wajjiniin galgala gizee malee galtii jette isheen guddoon obboleettiin ishee suni maala sirreessitu jettedhanii jirri sun gaafannaan jechuudha. Isheen xiqqishuun immoo awwaxaatiidha. Kanaafiyyuu akkamitti akkas naan jettaa jettiini. Isheen guddoon immoo waxaatinnatiin galgala galuu miti jettiini. Isheen viidiyoo jarri hojjetaa jiranullee akkuma sana jetteeni waxaatinnatiin galgala galuu miti. Yeroon kun yeroo rakkisaadha, yeroon gaarii miti jettee deeggarte ishee obboleettii ishee guddoo sana ishee jette isa booda jechuudha. Yeroo amma misaaleedhaaf obboleettii keenya yookaan fira keenya ta'e akka nu adagaan tokko nurra hin geenye yookaan immoo akka nu rakkoo keessa hin galleef nu gorsu malee jibbaa keenyaaf miti jechuudha. Maaliif nuun jedhan waan tokko yeroo namni nu gorsu maaliif akkas nuun jedhan jennee gaggaragalchinee ilaaluu qabna jechuudha. Maaliif anaaf jedhanii laata rakkoon gara boodaatti narra ga'uu jiru narraa akka inni narra hin geenyeef kana dubbatanii jennee gamaggamne ilaaluu qabna. Gorsi namaa kan hin fudhatamne jira, kan fudhatamus jira waan ta'eef marannee beekuu qabna jechuudha. Malee maaliif akkanaan jettee jechuun qabnu. Hatatamaan utuu itti yaadini maal akka ta'e dura itti yaadnee kaane waan fudhatamuun nuuf ta'u fudhanne waan fudhatamuun nuuf hin taane immoo itti dhiisna jechuudha. Kanaafiyyuu amma obboleettiin ishee guddoon kuni karaa hundaaniyyuu alaafinnatiin akka haadhaatti sabbaatti isirra jira waan ta'eef qoxaaxaruu mirga qabdii jechuudha. Maaliif kan qoxaaxartu immoo hacuucuu akkasiin namaa gadi taatee jettu osoo hin ta'in akka isiin rakkoo tokkotti hin galle.
amma misaaleedhaaf hiriyoonni gaarii hin taane jira yeroo kanaa. Amma misaaleedhaaf tokko kan dhugu yoo taate amma gwaadanyaan koo kan dhugdu yoo taate baatee galuun ishii miidhagaa yoo hin taane yoo yaada gaarii hin qabne akka hiriyaa kootii sana ta'uun fedha anis yoo yaada gaarii hin qabne yoo yaada gaarii qabaadhe immoo hiriyaa gaarii hin taane sanarraa gara duddubeetti deebi'ee hiriyaa karaa gaarii irra jiranuun filadhaa jechuudha. Yeroo tokko hiriyaa koo biraa hin hafu inni amma misaaleedhaaf uffata yeroo faashiniin dhufee hiriyoonni keenya yeroo bitatanii akkileen abaluun uffata akkasii faashiniin ba'e bitattee anis nan bitadha inni maatii keenya cinqina jechuudha. Kanaafiyyuu akka nama birootti osoo taa'e of ta'anii jiraachuun barbaachisaadha jechuudha. Ofitti amanamummaa qabaachuun barbaachisaadha malee akka hiriyoota keenyaatti yookaan immoo jira miti bakka karaa keenya malee karaa nama biraa yookaan immoo yaada nama biraa sana irra deemnee bowwaatti galuu hin qabnu. Kanaafiyyuu karaa keenya irra deemuu qabna. Filannoo keenya ta'uu qaba. Malee isa namni filate sanarra karaa isa namni baase sanarra yoo deemnu karaan qajeelaanis jira dawaanis jira. Karicha sana immoo filachuun nuyi na daallate jechuudha. Kanaafiyyuu of eeggannoo goonuu barri kun sodaachiftuudha. Of eeggannoo godhaa waan nurraa barattan jedhee abdii amantiin qaba. Garuu waliif amanamuun matuma ofiitii fi garuu jireenya keessan keessatti anamma jireenya koo keessatti nama miidhuurra miidhamuun jaalladha. Kanatu bareedduudha. Dhugaa waaqayyoon isiniin jedha. Miidhuurra miidhamuutu caala. Bareeda. Namni sina miidhu malee nama miidhaa. Galaalሽ የሌላ እኔ አንተ አታየው ማለት እናት በዚህ ደረጃማ ድብቅ መሆን የለብሽ። ሌላ ምንድን ነው ቴሌግራሟን ኢሞ ውስጥም ግቢ ካላት አላት ዶክ ማየት የለብሽም ልኩ እስቲ ስነ ስርዓት ያዥ። ምን ሆነሽ ነው እንዴ? አንቺ ስንት ቦታ ነው? በቃ አንድ አየሻል። በቃሽ ቴክስት ይቀረኛል። እንዴ ቴክስት ውስጥ ምን አስገባሽ አንቺ? ለምን ቴክስት ውስጥ የምትገቢው? እንዴ ምን እየተፈጠረ ነው? ምን ነው ሙድ እያዛችሁ ምን አለ ማለት ምን ማለት ነው? ቴክስቱ ምንድን ነው? ቁጥሩ የማን ነው? ምን ይላል? የማን ነው? አረ ሙድ አትያዥ። ምን ይላል? ሲጀመር እኮ ስልኬን አትይው ብዬሻለሁ። እንዴ ስልኬን ገምጮ በቃ አልገባኝም። እህትሽ ነኝ እኮ እና ምን ሆነ? ምን ተፈጠረ? ምን ያይሹ ነገር አለ እንዴ? ጭራሽ እስኪ ይፈጠር ልጠብቅ። ምንድን ነው? ያው ማን ነው ማለት? ባለቤቴ ነው። የባለቤቴ ስልክ ነው? አዎ። ምን እየሆነ ነው? እስቲ አስረጅኝ እንጃ። ምን ነው ማስረዳሽ? ምን ነው? እህቴ እየቀለዳችሁብኝ ነው ወይስ ምንድን ነው? አሁን እየጠበኩሽ ነው ከባለቤቷ ጋር። ሙድ እያዛችሁ ነው? አዎ ማለት ነው እንዴ? እኔ ራሱ ላይ ያስገደደኝ ጀምር ራሱ ላይ ያስገደደኝ ማለት ከእህትሽ ባል ጋር? አዎ ምን ማለት ነው? እህትሽ እኮ ነኝ። እንዴ ችግር አለባችሁ? እንጃ ምን ማለት እንዳለብኝ ህልም ላይ የመሰለኝ ነው። የአንድ ልጅ እናት ነው እና ምን ልጅ ይችላል። በጣም ደስተኛ ነኝ። ቃል የለኝም። እሺ ስለ እህቴ ጸባይሽ ትወጫለሽ? ይሄ አሪፍ ልጅ ናት። ትንሽ ናት። በጣም ታጋሽ ናት። በጣም ደስ ልጅነት ጸባይዋስ? ኦይ ልጅነቷስ አስቸጋሪ ነበረች። በጣም አስቸጋሪ ናት። ሁሉም ነገር የኔ ማለት ትወዳለች። ሁለት ናችሁ ቤት ውስጥ?
እሺ አንቺ እስቲ ስለ እህትሽ ጸባይ ንገሪኝ። እህቴ ቁጡ ነች፣ ታጋሽም ነች። በቁጡነቷ እንዳለ በጣም የዋህ ነች። እውነት ምርጥ እህት ነች። ከእናትና አባቶቻችሁ ጋር ነው የምትኖሪ? ዳይ አብረን እሷ ቤት ነው የምኖረው። እሷ ጋር አብራችሁ? ተማሪ ነሽ? ስንተኛ ክፍል ተማሪ ነሽ? 11ኛ ክፍል ተማሪ ነኝ። የምታስተምርሽ እሷ ናት? እሷ ነች የምታስተምረኝ። እስቲ ስለ ልጅነት ህይወቷ እስቲ ንገሪኝ። ስለ ልጅነት አሁን ተለውጣለች ማለት ይቻላል። በጣም አስቸጋሪ ነበረች ከምነግርሽ በላይ። አሁን ላይ ግን ተለውጣለች። እሺ እስቲ ከአገባሽ ስንት ጊዜ ነሽ? ካገባኝ ከተጋባን 4 ዓመት። حسيت شوية ذكرى الماضي. كانوا زمان يتكلمون عن شعري كيرلي ومنفوش وما يتمشى. كنت أنا أكره هذا الشيء زمان. الحين خلاص صرت أقوى. ያው የሴት ልጅ እድሜ አይጠየቅም። ስንት ዓመትሽ ነው? እኔ 29። አንቺስ? እኔ 21 ዓመቴ ነው። 21 ዓመት። የ8 ዓመት ልዩነት አለ ማለት ነው በእድሜያችሁ ላይ። እስቲ ከሁለታችሁ አኩራፊ ማን ነው? እሷ በጣም አኩራፊ ናት። እኔ ቁጡ ነኝ። እሷ ታኮርፋለች በሚሆነው ነገር። እስቲ ስለ እህትሽ መልካም ጸባይ ማለት እህቴ ጸባይዋ ደስ ይለኛል ብለሽ የምትይውን ጸባይዋን ንገሪኝ። መልካም ጸባይ፣ በጣም ትረዳኛለች። ብቆጣም እንጃ ትችለኛለች። እሱ መልካም ጸባይ ላንቺ። እሺ እስቲ ብታስተካክል ብለሽ የምታስቢው ጸባይዋስ? አንዳንዴ የምታመሸውን ነገር ታመሻለች እና የምታመሸው ነገር ይስተካከል። አንቺስ? እህቴ እንዳልኩሽ ነች፣ ቁጡ ነች፣ ትንሽ ኃይለኝነትም አለ እና በጣም መልካም እህት ነች፣ የዋህ ነች፣ ጥሩ እህት ነች። ለእኔ ከሚገባው በላይ በጣም ነው የምወዳት። እስቲ ከእህትሽ ጸባይ ውስጥ የምትወጂላት ጸባይዋ? የምወድላት ጸባይዋ ያው ቤት ውስጥ ሁሉንም ስራዎች ሰርታ ስለምጠብቀኝ ደስ ስለሚለኝ እሱ ባህሪዋን እወድላታለሁ። ፍቅረኛ ነሽ? እስቲ ከእህትሽ ጋር ምን ያህል ግልጽ ነሽ ለአንቺ የሚለውን ነገር እስቲ ንገሪኝ። ግልጽ ናት አለም፣ ድብቅነት ታብዛለች ብዬ አስባለሁ። ከጓደኞቿ ጋር የምታወራውን ከኔ ጋር ታወራለች ብዬ አላስብም። ያው እኔም ትንሽ ቁጡም ስለሆንኩ የሆነ ትደባብቀኛለች። ስለዚህ ሴትሽ ቁጡ ናት ማለት ነው። አንቺስ? እስቲ እህትሽ ለአንቺ ግልጽ ናት? ለእኔ ያው ግልጽ ነች። ምንም የምጠብቀኝ ነገር የለም። ሰው ግን የራሱ የሆነ ሚስጥር እሱ ሊኖራት ይችላል፣ ግን አትጠብቀኝም። እሺ እስቲ ከእህትሽ ጋር ስንት ዓመት ሆናችሁ አብራችሁ መኖር? አንድ ቤት አብራችሁ መኖር ከጀመራችሁ? 2 ዓመት። ካገባሽ በኋላ ማለት ነው። 2 ዓመት። እስቲ በ2 ዓመት ጊዜ ውስጥ እህትሽም አስቀይማሽ ያልነገርሻት አሁን ልትነግሪያት የምትፈልጊው ነገር? ያስቀየመችኝ አንዴ ልዝናናች ከጓደኞቼ ጋር በጣም ተቆጣኛለች። በቤቴ ምናምን ብላ ተናግራኛለች እና በዛ ነገር ተቀይሜያታለሁ። እንደተቀየመችኝ አላስብም። ምክንያቱም አምሽቶ ቢገባም ወንድ ልጅ ላይ ያምራል፣ ሴት ልጅ ላይ አልተለመደም እና በጣም እንቅልፌን አጥቼ ደግሞ እሷን መጠበቅ የለብኝም። እኔ እዚህ ጋር ባለትዳር ነኝ፣ መተኛትም ሊያምረኝ ይችላል እና ትቀይምኛለሽ ብዬ አላሰብኩም። ኖርማል። እሺ እስቲ አንቺስ ተቀይመሻት ያልነገርሻት ጊዜ አለ? አላስታውስም። እሺ እስቲ ስለ ቤተሰቦቻችሁ ንገሪኝ። እናታችንም አባታችንም ክፍለ ሀገር ናቸው። ያው ከስንት አንዴ ይመጣሉ። በቃ ደስ የሚል ፋሚሊዎች። የት ሀገር ልጅ? እኔ ወደ ጅጅጋ አካባቢ ነው። ቤተሰቦቻችሁ እዛ ነው ተወልዳችሁ ያደጋችሁ? ጅጅጋ ነው? ጅጅጋ ልጅ። ስራሽ ምንድን ነው? ገናን ፀጉር ቤት፣ የራሴ ፀጉር ቤት እያስተዳደርኩ። እሷስ ተማሪ ነች? እሺ እስቲ ለሷ ማለት ይህንን ነገር ብትታይ ብለሽ የምትነግሪያት ጸባይዋ ይህን ነገር ቢቀርብ
እንዲቀር ብዬ የምነግራት ነገር ቢያንስ እንደ ጎረምሳ ባታመሽ ውጪ በጊዜ ለመግባት ብትሞክሪ ጓደኞችሽን ብታስተካክይ ደስ ይለኛል። ከአንቺ ጋር ሄዱ ማትወጃቸው ጓደኞች አሏት? አሉ አንዳንድ። እስኪ እህትሽ መጥፎ ሁኔታ ላይ ወይም ደግሞ መጥፎ ነገር ስታደርግ አይቻል? Asitti hordoftoota kiyya jarreen kun obboleeyyan jechuudha. Obboleettiidhaaf obboleettiidha jechuudha. Ishiin xiqqoo furdoo sun hangafa, ishiin qalloon immoo qoxosoodha jechuudha. Mucayyoon ishiin xiqqoo furdoo sun heerumtee jirti jechuudha. Heerumtee jirti. Ilmoo tokkollee akka qabdu dubbattee jirti jechuudha. Isheen sun immoo isii guddoo kana bira teesseetuyyuu baratti barumsa biratti guddatte jechuun danda'ama jechuudha. Gizeen rakkisaadha amma yeroo kanatti obboleettiin iyyuu yeroo itti nama kaaddu jechuudha. Bira ta'a kan barsiisu isiidha, kan danda'u ishee guddoodha. Garuu isheen guddoo kun wanti isiin quba qabdu tokko hin jiru. Obboleettii kooti jettee waan amanteef mana keessa iyyuu ilaaltu jechuudha. Amma yeroo dubbattutti isiin xiqqishuun atumti mataan kee kun nagaadha. Mana keessatti waan nu goonu iyyuu hin agartu jetti yeroo silkiin si fattashamee abbaa dhirsa ishee guddootii wajjin iyyee sagaagaltee jechuudha ishiin xiqqoon sun. Haadhaanis abbaadhaanis tokkommoodha. Mee kana maal jettu qaba? Bara itti obboleettiin iyyuu nama gantu jechuudha. Gaa'ela jechuun waan xiqqoo miti. Obboleettii isheetii utuu obboleettiin ishee sun itti cabdu utuu akka guddummaa isheetti ishee xiqqoo kana barsiiftu. Isheen immoo jala deebi'u xiqqummaa hin qabdu. Waggaa 21 jedhaarti akka dubbattutti isheen xiqqishuun waggaa 8 dursiti isiin guddoon suni. Garuu akkamitti abbaa manaa ishee guddootii wajjin obboleettii ishee wajjin sagaagalti. Dhoskiteessaa. Utuu amma yeroo silkiin fattashamu kana hin mul'anne ta'ee amma dhumaatti akkasumatti dhoskanii boodarra gawaan itti bu'u waaqayyuma beeka. Garuu immoo qulqulluun dhugaan hin qallatti malee jettuu jedhamti Oromoon yeroo mammaaku. Kanaafiyyuu dhugaan ishii bahee jira. Ishiin obboleettii kooti jettee amantee jarri wajjiniin taphatan iyyuu gammaddee badaa walitti dhiyaatu. Naqannaasisu jettee akka garaa ishiitti dubbataa turte jechuudha. Garuu jarri waan biraa wajjiniin hariiroo biraa wajjiniin uummatanii qabu jechuudha. Dhugaa baay'ee nama gaddisiisa. Amanamuu mataa ofiitii fi utuu waliif amanamnee bareedduudha. Haala gaadhaa dhiirri suni. Jarri kun immoo haadhaanis abbaadhaanis tokko. Jala deebitee obboleettii ofii miitee gaa'ela obboleettii ofii diiguu. Isaa ilmoo wajjiniin qaban ilmoo dubaraa tokko. Dhugaa waaqayyo baay'ee nama ajaa'ibsiisa. ታውቂያለሽ ወይ? አጋጥሞኛል። ቢያጋጥመሽ ምን ታደርጊያለሽ? ከባድ ነው። እስቲ ምን ታደርጊያለሽ? በዚህ አጋጣሚ አስጠንቅቂያለሽ። እኔ እንጃ ለአንዴ ለሁለቴ ልመክራት እችላለሁ ባህሪዋ እንድታስተካከል። በሶስተኛ ግን የሆነ እርምጃ መውሰድ ይመስለኛል። እስቲ ከእህትሽ ጋር ምን ያህል ግልጽ ነሽ ለአንቺ የሚለውን ነገር እስቲ ንገሪኝ። ግልጽ ናት አይደለም፣ ድብቅነት ታብዛለች ብዬ አስባለሁ። ከጓደኞቿ ጋር የምታወራውን ከኔ ጋር ታወራለች ብዬ አላስብም። ያው እኔም ትንሽ ቁጡም ስለሆንኩ የሆነ ትደባብቀኛለች። ስለዚህ ሴትሽ ቁጡ ናት ማለት ነው። አንቺስ እስቲ እህትሽ ለአንቺ ግልጽ ናት? ለእኔ ያው ግልጽ ነች። ግልጽ ነች። ምንም የምትደብቀኝ ነገር የለም። ሰው ግን የራሱ የሆነ ሚስጥር እሱ ሊኖራት ይችላል፣ ግን አትደብቀኝም።
እሺ እስቲ ከእህትሽ ጋር ስንት ዓመት ሆናችሁ አብራችሁ መኖር አንድ ቤት አብራችሁ መኖር ከጀመራችሁ? 2 ዓመት ካገባሽ በኋላ ማለት ነው። 2 ዓመት እስቲ በ2 ዓመት ጊዜ ውስጥ እህትሽም አስቀይሟሽ ያልነገርሻት አሁን ልትነግሪያት የምትፈልጊው ነገር? ያስቀየመችኝ አንዴ ልዝናናች ከጓደኞቼ ጋር በጣም ተቆጥታኛለች። በቤቴ ምናምን ብላ ተናግራኛለች እና በዛ ነገር ተቀይሜያታለሁ። እንደተቀየመችኝ አላስብም። ምክንያቱም አምሽቶ ቢገባም ወንድ ልጅ ላይ ያምራል፣ ሴት ልጅ ላይ አልተለመደም እና በጣም እንቅልፌን አጥቼ ደግሞ እሷን መጠበቅ የለብኝም። እኔ እዚህ ጋር ባለትዳር ነኝ፣ መተኛትም ሊያምረኝ ይችላል እና ትቀይምኛለሽ ብዬ አላሰብኩም። ኖርማል። እሺ እስቲ አንቺስ ተቀይመሻት ያልነገርሻት ጊዜ አለ? አላስብም። እሺ እስቲ ስለ ቤተሰቦቻችሁ ንገሪኝ። እናታችንም አባታችንም ክፍለ ሀገር ናቸው። ያው ከስንት አንዴ ይመጣሉ። በቃ ደስ የሚል ፋሚሊዎች ነው። የት ሀገር ልጅ? እኔ ወደ ጅጅጋ አካባቢ ነው። ቤተሰቦቻችሁ እዛ ነው ተወልዳችሁ ያደጋችሁ? ጅጅጋ ነው። ጅጅጋ ልጅ። ስራሽ ምንድን ነው? እናን ጸጉር ቤት፣ የራሴ ጸጉር ቤት እያስተዳደርኩ። እሷስ ተማሪ ነች? እሺ እስቲ ለሷ ማለት ይህንን ነገር ብትታይ ብለሽ የምትነግሪያት ጸባዩ ይህን ነገር ቢቀርብ የምነግራት ነገር ቢያንስ እንደ ጎረምሳ ባታመሽ ውጪ በጊዜ ለመግባት ብትሞክሪ፣ ጓደኞችሽን ብታስተካኪ ደስ ይለኛል። ከአንቺ ጋር ሄዱ ማትወጃቸው ጓደኞች አሏት? አሉ አንዳንድ። እስኪ እህትሽ መጥፎ ሁኔታ ላይ ወይም ደግሞ መጥፎ ነገር ስታደርግ አይቻልም? Asitti hordoftoota kiyya jarreen kun obboleeyyan jechuudha. Obboleettiidhaaf obboleettiidha jechuudha. Ishiin xiqqoo furdoo sun hangafa, ishiin qalloon immoo qoxosuudha jechuudha. Mucayyoon ishiin xiqqoo furdoo sun heerumtee jirti jechuudha. Heerumtee jirti. Ilmoo tokkollee akka qabdu dubbattee jirti jechuudha. Isheen sun immoo isii guddoo kana bira teesseetuyyuu baratti barumsa biratti guddatte jechuun danda'ama jechuudha. Gizeen rakkisaadha amma yeroo kanatti. Obboleettiin iyyuu yeroo itti nama kaaddu jechuudha. Bira ta'a kan barsiisu isiidha, kan danda'u ishee guddoodha. Garuu isheen guddoo kun wanti isiin quba qabdu tokko hin jiru. Obboleettii kooti jettee waan amanteef mana keessa iyyuu ilaaltu jechuudha. Amma yeroo dubbattutti isiin xiqqishuun atumti mataan kee kun nagaadha. Mana keessatti waan nu goonu iyyuu hin agartu jetti yeroo silkiin si fattashamee abbaa dhirsa ishee guddootii wajjin iyyee sagaagalte jechuudha isheen xiqqoon sun. Haadhaanis abbaadhaanis tokkommoodha. Mee kana maal jettu kaa? Bara itti obboleettiin iyyuu nama gantu jechuudha. Gaa'ela jechuun waan xiqqoo miti. Obboleettii isheetii utuu obboleettiin ishee sun itti cabdu utuu akka guddummaa isheetti ishee xiqqoo kana barsiiftu. Isheen immoo jala deebi'u xiqqummaa hin qabdu. Waggaa 21 jedhaarti akka dubbattutti isheen xiqqishuun waggaa 8 dursiti isiin guddoon suni. Garuu akkamitti abbaa manaa ishee guddootii wajjin obboleettii ishee wajjin sagaagalti. Dhoskiteessaa. Utuu amma yeroo silkiin fattashamu kana hin mul'anne ta'ee amma dhumaatti akkasumatti dhoskanii boodarra gawaan itti bu'u waaqayyuma beeka. Garuu immoo qulqulluun dhugaan hin qallatti malee hin jettuu jedhamti yeroo mammaaku. Kanaafiyyuu dhugaan ishii bahee jira. Ishiin obboleettii kooti jettee amantee jarri wajjiniin taphatan iyyuu gammaddee badaa walitti dhiyaatu.
naqannaasisu jettee akka garaa ishiitti dubbataa turte jechuudha. Garuu jarri waan biraa wajjiniin hariiroo biraa wajjiniin uummatanii qabu jechuudha. Dhugaa baay'ee nama gaddisiisa. Amanamuu mataa ofiitii fi utuu waliif amanamnee bareedduudha. Haala gaadhaa dhiirri suni jarri kun immoo haadhaanis abbaadhaanis tokko jala deebitee obboleettii ofii miitee gaa'ila obboleettii ofii diiguu isaa ilmoo wajjiniin qaban ilmoo dubaraa tokko. Dhugaa waaqayyo baay'ee nama ajaa'ibsiisa. ታውቂያለሽ ወይ? አጋጥሞኛል። ቢያጋጥመሽ ምን ታደርጊያለሽ? ከባድ ነው። እስቲ ምን ታደርጊያለሽ? በዚህ አጋጣሚ አስጠንቅቂያለሽ። እኔ እንጃ ለአንዴ ለሁለቴ ልመክራት እችላለሁ ባህሪዋ እንድታስተካከል። በሶስተኛ ግን የሆነ እርምጃ መውሰድ ይመስለኛል። ባለትዳር እንደሆንሽ ነግረሽኛል። ካገባሽ ስንት ጊዜ ሆነሻል? 4 ዓመት። 4 ዓመት። በፍቅር ዓለም ስንት ዓመት ቆይታለች? 6 ዓመቶች ማለት ነው። ደስ ይላል። ልጆች አሉሽ? አንድ ልጅ አለች። አንድ ልጅ አለች። ወንድ ነው ሴት? ሴት ናት። ልጅሽ የምትንከባከብልሽ እህትሽ ነች ማለት ነው? እና ማምሸቷን ለዛ ነው አመጣዩ። እሺ አንቺስ እስቲ እህቴ ብታስተካከል ብለሽ የምታስቢው ጸባይ ያስከፋኛል? እህቴ ጸባይዋን በጣም የሚያስከፋኝ በቃ የምትናገረው ንግግር አንዳንዴ የምትናገረው ንግግር በጣም ከባድ ነው። እሱን ብታስተካክል እና ደግሞ አታምሽ የምትለውን ነገር ታቆም። ያኔ ወጣት አይደለሁ መዝናናት አለብኝ። እሱን አትወድም። እሱን ብታስተካክል የታለም ጥሩ ነው። ወጣትም ብትሆኚ አዎ። እሺ እስቲ ማድረግ የምትወደው እህትሽ ማድረግ የምትወደው ብለሽ የምታስቢው ነገር? መጨፈር የምትወድ አይነት መሰለች። ማድረግ የምትፈልገው እሱ ብቻ ነው የሚመስለኝ። ወደፊት ምን መሆን ፈልጋለሁ ትልሻለች? ኦኬ ዶክተር ብትሆን ደስ ይለኛልም። እሷ የምትፈልገው ዶክተር መሆን። ዶክተር መሆን? እሺ አንቺ እስቲ ንገሪኝ፣ በትምህርትሽ ላይ ምን አይነት ተማሪ ነሽ? በትምህርት ጎበዝ ነኝ፣ ምንም አልልም። ስለዚህ ሆናለሁ ነው ዶክተር ሆናለሁ። እስቲ ዶክተር ለመሆን እንዴት ፈለግሽ? ያው ዶክተር ለመሆን ሰው አይደልሽ የምታየው ነገር አሁን ላይ የዶክተር እጥረት አለ ሀገራችን ላይ። ዶክተር መሆን ደስተኛ ነኝ፣ ደስ ይለኛል። በተለይ ሀገሬ ላይ ሄጄ ብሰራ ደስ ይለኛል። እዛው ጂጂ ጋር ሄጄ ብሰራ በጣም ደስተኛ ነኝ። የምን ዶክተር ነው መሆን የምትፈልጊው? የማህፀን ስፔሻሊስት ሆን በጣም ደስ ይለኛል። እና ሀገርሽ ላይ ሄደሽ መስራት ነው የምትፈልጊው? እዚህ ሀገር የመጣሽው እንዴት ነው አንቺ? እዚህ የመጣሁበት ምክንያት ያው ለመማር ነው። እዛ አቅምም የሌላቸውን ቤተሰቦቻችን ብዬ ነግሬሻለሁ። ያው የተሻለ ኑሮ እሷ ነች። ለዛ ነው የመጣሁት፣ እዚህ ለመማር ነው። ቤተሰቦች የምታግዢው አንቺ ነሽ? እናትና አባት ስራ የላቸውም? የላቸውም። እስቲ ቤተሰብ መርዳት ማለት በጣም ከባድ ነገር ነው። በእርግጥ ግዴታ የሆነ ነገር ነው፣ ግን በጣም ይከብዳል። ሁለት ሰው መኖር ከባድ ነው። እስቲ እንዴት ነው? ደስታ አለው፣ ደስ የሚል ስሜት አለው። ቤተሰብ መርዳት፣ ቤተሰብ እንደ መርዳት የሚያስደስት ነገር ምንም የለም። ስለዚህ ባልሽን ነገር አይቀውም? ደስተኛ ነው እሱ። ቤተሰቦች በጣም ደስተኛ። እህትሽስ አንቺ ጋር በመቀመጥ እሱ ነው ትማር ብሎ ወደዚህ እንድትመጣ ያደረገው። እስቲ ሌላ ማለት የምትሰሪያቸው ስራዎች አሉ? ለየት ያለ ተሰጥዋለሽ? አለኝ ግን አሁን ላይ ብዙ ማርለውም ተንበይ ዝፈኝ እንዳትዪ። መስፈን በጣም ነው የምወደው። እስቲ በትንሹ ተጫዋች። ምን ችግር አለ? በትንሹ ማለት ትንሽ በሆነ መልክ። እስቲ ስለ ልጅነት ህይወትሽ ነው። ልጅ ያለውን በጣም መጫወት ወድ ነበር። በጣም ጣላ ነበር፣ ነገረኛ ነበር። ከጓደኞቼ ጋር አንድ ቀን ተስማምቼ ቤት ገብቼ አላውቅም። እና ጨዋታንም በጣም ነው የምወደው፣ በጣም እጫወታለሁ። እሱም በተለይ ሱዚ ጨዋታ እንዴት እንደምወድ በጣም ነበር የምወደው። እሺ አንቺ ባለትዳር እንደሆነች ነሽ፣ ከባልሽ ጋር እንዴት ተገናኛች? ትምህርት ቤት ውስጥ ነው የተገናኘነው።
አንድ ላይ ተማራችሁ? እሺ ባልሽ ለእህትሽ ያለው ቀረቤታ እንዴት ነው? ባልሽ እና እህትሽ አላችሁ? ደስ ይላል። እንደ እህት ነው የሚያት። በጣም ደስ የሚል ቀረቤታ አላቸው። በጣም ነው ለሚያስቀንኝ አንዳንዴ ስብስብ በጣም እቀናለሁ። እህትሽ እና ባልሽ ባላቸው ቀረቤታ ማለት ነው። ከባልሽ ቤተሰቦች እስቲ በዚህ አጋጣሚ ባልሽ ሊያዩ ይችላል። ባልሽ ቢተውልሽ የምትዩ ጸባይ ካለ እስቲ ንገሪ። በዚህ አጋጣሚ ምንም የለውም፣ ምንም አይወጣለት። በቃ እንደዛ ከሆነ ፍቅርሽን ግለጭለት። የኔ ውድ ባል በጣም ነው የምወድ፣ በጣም ነው የማከብር፣ የልጄ አባት። እሺ ወደ ተመልካቾቻችን እንግዲህ አሁን ወደ ጥያቄያችን ወይም ደግሞ ወደ ጨዋታችን እንገባለን። ጥያቄያችን እህትማማቾቹ ምን ያህል ይተማመናሉ፣ ምን ያህል በመሀላቸው ያለው ሚስጥር እርስ በእርስ ይከፋፈላሉ የሚለውን ነገር ነው የምንለው። እስቲ የእህትሽን ስልክ አይተሽ ታውቂያለሽ? አንቺ የእህትሽን ስልክ አይተሽ ታውቂያለሽ? እሺ ስልክሽን ስጭኝና እህትሽ ማየት የምትፈልገውን ነገር ትያለሽ። እሺ ሜሴጁን ትፈችልን። እሺ ጋላሪ ውስጥ እንግባ። ማየት የምትፈልጊው ነገር ካለ ወይኔ መች ነው የኔ የተነሳሽው? አንቺ ስለሽኝ ትዝናኛለሽ እንዴ? ምን አይነት ሰው ነሽ ግን? እኔ አንቺን ትችሽ የትም አልሄድም ምናምን ትይኛል ነበር እንዴ? እንዴት እንደዚህ ታደርጊያለሽ? በጣም ነው የምትገርሚው ግን እውነት እኔ እንደዚህ አልጠበቅኩሽም። እሺ ሌላ ማየት የምትፈልጊው ነገር አለ? በዚህም ኢሞዋም ይታይልኝ። ፓተርን እንኳን የላትም። እስቲ እህትሽ በስልክ ላይ በምን ታስቸግርሻለች? በምን ማለት? ስልክሽን ምን ታደርጋለች? ጭራሽ ተዝም የሚላት. مجبر على الحفاظ على مسافة معينة بينك وبين الناس بسبب رائحة الفم الكريهة؟ حان الوقت لتختار لنفسك معجون الأسنان الصحيح. استعد ثقة. ወዳንቺ ታላቅ ስለሆነ ታፍረሻል። አዎ ያኔ ባይታዩሉ ደስ ይለኛል። እኔ ስልክ በዚህ አጋጣሚ እንደውም ተዋወቋል። ኧረ ምንም የምትታወቂው የለም። አሁን ስልኬን ባትሪ ሊዘጋ ስለሆነ ባታዩ እራሱ ደስ ይለኛል። ምንም አይሰራልሽም። ምን ችግር አለው? አንቺ ምን ችግር አለው? እሱ አውቃለሁ እህቴ እንደሆነች አውቃለሁ። ግን በቃ ባታዩስ ምን ችግር አለው? የታናሽ እህት ስልክ እኮ አይታይም። ከመቼ ወዲህ ታላቅ የታናሽን ስልክ ያያል እንዴ? እንደውም ታላቅ ነው እንጂ ታናሽን ስልክ የሚያየው። ታናሽ ደግሞ ታላቅ ስልክ አያይም። ነገር ከሌላ አይ ምንም የምፈራው ነገር የለም። የሆነ ነገር የምትታወቂ ሰውም የለም። ግን ለምን የኔን ስልክ ታያለሽ? እንዴ ማየትማ የለብሽም። ምንም የለውም እንደ አንቺ ሰውን ስላየሽ ግዴታ ነው። እንዴ አይታይም። እየቀለድሽ ነው? አይ እየቀለድኩ አይደለም። ሲሪየስ የኔን አየሽው እንዴ? ምን ሰራልሻል አንቺ የኔን ስልክ የምታየው? እየቀለድሽ ነው? አይ እየቀለድኩ አይደለም። እውነቴን ነው። እውነት አታየውም? ስልኬን አታየውም? ምን ሆነሽ ነው እህቴ? ምንም አልሆንኩም። እኔ ራሱ ግን አጋባችኝ ማለት ነው። የደበቅሻት ነገር አለ? ሰው አይደለም ሊኖር ይችላል። ግን ብታየው ደግሞ አልፈልግም። ቆይ አንቺ የኔን ስልክ አየሽው? ምን ይሰራልሻል? እና አንቺ ምን ሊሰራልሽ ነው ስልኬን ያየሽው? ያው ይታይ ስላልሽ ነው ዝም ብለን ያየነው። ባየው ደግሞ ችግር አለው? ታላቅ አይደልሽ? የታላቅ እህቴን ስልክ ማየት ችግር አለው? ብታይ እሷስ? ኧረ በጭራሽ ስልኬማ ይታይ። እየቀለደች ነው። እየቀለድኩ አይደለም። ኧረ ስጭን። ወይ ከስልኬ እንደምታዩት በቃ እኔ አላይም። እሷት እሺ እኔ እርግጠኛ ነሽ? እንደዛ ከሆነሽ አንቺ ግን ማየት የለብሽም። ችግር የለም። የኔን አይተሽ አንቺ የማላይበት ምን ምክንያት አለ?
asitti silkii isin kennu jedhaa jirti maaliif kan hangafa ishee abbaa manaa hangafa ishee sanaa wajjiniin waan sagaagalteef kanaaf akka irratti beekamu hin feetu waan ta'eef obboleettii ishee guddoodhaan ilaaltu ati ishiin sun ilaaltu ishee jarri viidiyoo waraabaa jiran kuni halaaltu malee ati ilaaltu jetteetti kennite isheen immoo hin beektu waan ta'eef quban qabdu waan haaraa ta'eef waan haaraa hin taane kanaaf ishee guddoo obboleettii isheetti kennite jechuudha irraa fuutee. Kennullee jettee didaa turte rakkisaa turte dabalata immoo akka haadhaati obboleettii guddoo jechuun akka haadhaati maatii biraa fuutee kan barsiisaa jiru dandeettii waan hin qabneef maatiinsi kan barsiisaa jiru isheedha. Kanaafiyyuu alaafinnatii qabdi jechuudha isheen guddoon sun akka haadhaati. Isheen immoo bakkee deemtee hiriyoota ishee wajjiniin galgala gizee malee galtii jette isheen guddoon obboleettiin ishee suni maala sirreessitu jette jedhanii jarri sun gaafannaan jechuudha. Isheen xiqqishuun immoo waxxaatiidha. Kanaafiyyuu akkamitti akkas naan jettaa jettiini. Isheen guddoon immoo waxxaatinnatiin galgala galuu miti. Jettiini isheen viidiyoo jarri hojjetaa jiranullee akkuma sana jetteeni waxxaatinnatiin galgala galuu miti yeroon kun yeroo rakkisaadha yeroon gaarii miti jettee deeggarte ishee obboleettii ishee guddoo sana ishee jette isa booda jechuudha. Yeroo amma misaaleedhaaf obboleettii keenya yookaan fira keenya ta'e akka nu adagaan tokko nurra hin geenye yookaan immoo akka nu rakkoo keessa hin galleef nu gorsu malee jibbaa keenyaaf miti jechuudha. Maaliif nuun jedhan waan tokko yeroo namni nu gorsu maaliif akkas nuun jedhan jennee gaggaragalchine ilaaluu qabna jechuudha. Maaliif anaaf jedhanii laata rakkoon gara boodaatti narra ga'u jiru narraa akka inni narra hin geenyeef kana dubbatanii gamaggamne ilaaluu qabna. Gorsi namaa kan hin fudhatamne jira kan fudhatamus jira waan ta'eef marannee beekuu qabna jechuudha. Malee maaliif akkanaan jettee jechuun qabnu hatatamaan utuu itti yaadini maal akka ta'e dura itti yaadnee kaane waan fudhatamuun nuuf ta'u fudhanna waan fudhatamuun nuuf hin taane immoo itti dhiisna jechuudha. Kanaafiyyuu amma obboleettiin ishee guddoon kuni karaa hundaan iyyuu alaafinnatiin akka haadhaattis abbaattis isirra jira waan ta'eef qoxaaxaruu mirga qabdii jechuudha. Maaliif kan qoxaaxartu immoo hacuucuu akkasiin namaa gadi taatee jettu osoo hin ta'in akka isinii rakkoo tokkotti hin galle. Amma misaaleedhaaf gwaadanyaan hiriyoonni gaarii hin taane jira yeroo kanaa. Amma misaaleedhaaf tokko kan dhugu yoo taate amma gwaadanyaan koo kan dhugdu yoo taate baatee galuun ishee miidhagaa yoo hin taane yoo yaada gaarii hin qabne akka hiriyaa kootii sana ta'uun fedha anis yoo yaada gaarii hin qabne yoo yaada gaarii qabaadhe immoo hiriyaa gaarii hin taane sanarraa gara duddubeetti deebi'ee hiriyaa karaa gaarii irra jiranuun filadhaa jechuudha. Yeroo tokko hiriyaa koo biraa hin hafu inni amma misaaleedhaaf uffata yeroo faashiniin dhufee hiriyoonni keenya yeroo bitatanii ekileen abaluun uffata akkasii faashiniin bee bitattee anis nan bitadha inni maatii keenya cinqina jechuudha. Kanaafiyyuu akka nama birootti osoo taa'e of ta'anii jiraachuun barbaachisaadha jechuudha. Ofitti amanamummaa qabaachuun barbaachisaadha malee akka hiriyoota keenyaatti yookaan immoo jira miti bakka karaa keenya irra malee
karaa nama biraa yookaan immoo yaada nama biraa sana irra deemnee bowwaatti galuu hin qabnu. Kanaafiyyuu karaa keenya irra deemuu qabna. Filannoo keenya ta'uu qaba. Malee isa namni filate sanarra karaa isa namni baase sanarra yoo deemnu karaan qajeelaanis jira dawaanis jira. Karicha sana immoo filachuun nuyi na ilaallata jechuudha. Kanaafiyyuu of eeggannoo goonu. Barri kun sodaachiftuudha. Of eeggannoo godhaa waan nurraa barattan jedhee abdii amantiin qaba. Garuu waliif amanamuun matuma ofiitii fi garuu jireenya keessan keessatti anamma jireenya koo keessatti nama miidhuurra miidhamuun jaalladha. Kanatu bareedduudha. Dhugaa waaqayyoon isiniin jedha. Miidhuurra miidhamuutu caala. Bareeda. Namni sina miidhu malee nama miidha. Galarış. Yani ne? Ne Antalya'ya uğraşıyor. Nasıl? በዚህ ደረጃማ ድብቅ መሆን የለብሽ። ሌላ ምንድን ነው? ቴሌግራሟን ኢሞ ውስጥም ግቢ ካላት አላት። ዶክ ማየት የለብሽም ማለት ነው። እስኪ ስነ ስርዓት ያዥ። ምን ሆነሽ ነው እንዴ? አንቺ ስንት ቦታ ነው የምትሄጂው? በቃ አንድ አየሻለ በቃሽ። ቴክስት ይቀረኛል። ቴክስት እንዴ? ቴክስት ውስጥ ምን አስገባሽ አንቺ? ለምን ቴክስት ውስጥ የምትገቢው? እንዴ ምን እየተፈጠረ ነው? ምን ነው ሙድ እያዛችሁ ምን አለ ማለት? ምን ማለት ነው? ቴክስቱ ምንድን ነው? ቁጥሩ የማን ነው? ምን ይላል? የማን ነው? አረ ሙድ አትያዥ። ምን ይላል? ሲጀመር እኮ ስልኬን አትይው ብዬሻለሁ። እንዴ ስልኬን ነው በቃ አልገባኝም። ምን እህትሽ ነኝ እኮ እና ምን ሆነ? ምን ተፈጠረ? ምን ያይሽ ነገር አለ እንዴ? ጭራሽ እስኪ ይፈጠር ልጠብቅ። ምንድን ነው? ያው ማን ነው ማለት? ባለቤቴ ነው። የባለቤት ስልክ ነው? አዎ። ምን እየሆነ ነው? እስቲ አስረጅኝ እንጃ። ምን ነው ማስረዳሽ? ምን ነው? እህቴ እየቀለዳችሁብኝ ነው ወይስ ምንድን ነው? ሩም እየጠበቁሽ ነው ከባለቤቷ ጋር? ሙድ እያዛችሁ ነው? አዎ ማለት ነው እንዴ? እኔ ራሱን ያስገደደኝ ሲጀምር ራሱን ያስገደደኝ ራሱን ያስገደደኝ ማለት ከእህትሽ ባል ጋር? አዎ ምን ማለት ነው? እህትሽ እኮ ነኝ። እንዴ ችግር አለባችሁ? እንጃ ምን ማለት እንዳለብኝ ህልም ላይ የመሰለኝ ነው። እኛልሽ አይ እስቲ ከእህትሽ ጋር ምን ያህል ግልጽ ነሽ ለአንቺ የሚለውን ነገር እስቲ ንገሪኝ። ግልጽ ናት አለም ድብቅነት ታብዛለች ብዬ አስባለሁ። ከጓደኞቿ ጋር የምታወራውን ከኔ ጋር ታወራለች ብዬ አላስብም። ያው እኔም ትንሽ ቁጥም ስለሆንኩ የሆነ ትደባብቀኛለች። ስለዚህ ሴትሽ ቁጡ ናት ማለት ነው። አንቺስ እስቲ እህትሽ ለአንቺ ግልጽ ናት? ለእኔ ያው ግልጽ ነች። ግልጽ ነች። ምንም የምትደብቀኝ ነገር የለም። ሰው ግን የራሱ የሆነ ሚስጥር እሱ ሊኖራት ይችላል፣ ግን አትደብቀኝም። እሺ እስቲ ከእህትሽ ጋር ስንት ዓመት ሆናችሁ አብራችሁ መኖር? አንድ ቤት አብራችሁ መኖር ከጀመራችሁ? 2 ዓመት አገባሽ በኋላ ማለት ነው። 2 ዓመት። እስቲ በ2 ዓመት ጊዜ ውስጥ እህትሽም አስቀይሟሽ ያልነገርሻት አሁን ልትነግሪያት የምትፈልጊው ነገር? ያስቀየመችኝ አንዴ ልዝናናች ከጓደኞቼ ጋር በጣም ተቆጥታኛለች። በቤቴ ምናምን ብላ ተናግራኛለች እና በዛ ነገር ተቀይሜያታለሁ። እንደተቀየመችኝ አላስብም። ምክንያቱም አምሽቶ ቢገባም ወንድ ልጅ ላይ ያምራል፣ ሴት ልጅ ላይ አልተለመደም እና በጣም እንቅልፌን አጥቼ ደግሞ እሷን መጠበቅ የለብኝም። እኔ እዚህ ጋር ባለትዳር ነኝ፣ መተኛትም ሊያምረኝ ይችላል እና ትቀይምኛለሽ ብዬ አላሰብኩም። ኖርማል። እሺ እስቲ አንቺስ ተቀይመሻት ያልነገርሻት ጊዜ አለ? አላስታውስም። ረስቼው። እሺ እስቲ ስለ ቤተሰቦቻችሁ ንገሪኝ። እናታችንም አባታችንም ክፍለ ሀገር ናቸው። ያው ከስንት አንዴ ይመጣሉ። በቃ ደስ የሚል ፋሚሊዎች። የት ሀገር ልጆች ናችሁ?
እኔ ወደ ጅጅጋ አካባቢ ነው። ቤተሰቦቻችሁ እዛ ነው ተወልዳችሁ ያደጋችሁት? ጅጅጋ ነው። ጅጅጋ ልጅ። ስራሽ ምንድን ነው? አሁን ፀጉር ቤት የራሴን ፀጉር ቤት እያስተዳደርኩ። እሷስ ተማሪ ነች? እሺ እስቲ ለሷ ማለት ይህንን ነገር ብትታይ ብለሽ የምትነግሪያት ጸባዩ ይህን ነገር ቢቀር የምነግራት ነገር ቢያንስ እንደ ጎረምሳ ባታመሽ ውጪ በጊዜ ለመግባት ብትሞክሪ፣ ጓደኞችሽን ብታስተካክይ ደስ ይለኛል። ከአንቺ ጋር ሄዱ ማትወጃቸው ጓደኞች አሏት? አሉ አንዳንድ። እስኪ እህትሽ መጥፎ ሁኔታ ላይ ወይም ደግሞ መጥፎ ነገር ስታደርግ አይቻል? Asitti hordoftoota kiyya jarreen kun obboleeyyan jechuudha. Obboleettiidhaaf obboleettiidha jechuudha. Ishiin xiqqoo furdoo sun hangafa, ishiin qalloon immoo qoxosuudha jechuudha. Mucayyoon ishiin xiqqoo furdoo sun heerumtee jirti jechuudha. Heerumtee jirti. Ilmoo tokkollee akka qabdu dubbattee jirti jechuudha. Isheen sun immoo isii guddoo kana bira teesseetuyyuu baratti barumsa biratti guddatte jechuun danda'ama jechuudha. Gizeen rakkisaadha amma yeroo kanatti. Obboleettiin iyyuu yeroo itti nama kaaddu jechuudha. Bira ta'a kan barsiisu isiidha, kan danda'u ishee guddoodha. Garuu isheen guddoo kun wanti isiin quba qabdu tokko hin jiru. Obboleettii kooti jettee waan amanteef mana keessa iyyuu ilaaltu jechuudha. Amma yeroo dubbattutti isiin xiqqishuun atumti mataan kee kun nagaadha. Mana keessatti waan nu goonu hin agartu jetti yeroo silkiin si fattashamee abbaa dhirsa ishee guddootii wajjiniyyee sagaagalti jechuudha ishiin xiqqoon sun. Haadhaanis abbaadhaanis tokkommoodha. Mee kana maal jettu qaba? Bara itti obboleettiin iyyuu nama gantu jechuudha. Gaa'ela jechuun waan xiqqoo miti. Obboleettii isheetii utuu obboleettiin ishee sun itti cabdu utuu akka guddummaa isheetti ishee xiqqoo kana barsiiftu. Isheen immoo jala deebi'u xiqqummaan qabdu. Waggaa 21 jedhaarti akka dubbattutti isheen xiqqishuuni. Waggaa 8 dursiti isheen guddoon suni. Garuu akkamittiyyi abbaa manaa ishee guddootii wajjin obboleettii ishee wajjin sagaagalti. Dhoskiteessaa. Utuu amma yeroo silkiin fattashamu kana hin mul'anne ta'e amma dhumaatti akkasumatti dhoskanii boodarra gawaan itti bu'u waaqayyuma beeka. Garuu immoo qulqulluun dhugaan hin qallatti malee jettuu jedhamti yeroo mammaaku. Kanaafiyyuu dhugaan ishii bahee jira. Ishiin obboleettii kooti jettee amantee jarri wajjiniin taphatan iyyuu gammaddee badaa walitti dhiyaatu. Naqannaasisu jettee akka garaa ishiitti dubbataa turte jechuudha. Garuu jarri waan biraa wajjiniin hariiroo biraa wajjiniin uummatanii qabu jechuudha. Dhugaa baay'ee nama gaddisiisa. Amanamuu mataa ofiitii fi utuu waliif amanamnee bareedduudha. Haala gaadhaa dhiirri suni. Jarri kun immoo haadhaanis abbaadhaanis tokko. Jala deebitee obboleettii ofii miitee gaa'ela obboleettii ofii diiguu. Isaa ilmoo wajjiniin qaban ilmoo dubaraa tokko. Dhugaa waaqayyo baay'ee nama ajaa'ibsiisa. ታውቂያለሽ ወይ? አጋጥሞኛል። ቢያጋጥመሽ ምን ታደርጊያለሽ? ከባድ ነው። እስቲ ምን ታደርጊያለሽ? በዚህ አጋጣሚ አስጠንቅቂያለሽ። እንጃ ለአንዴ ለሁለቴ ልመክራት እችላለሁ ባህሪዋ እንድታስተካከል። በሶስተኛ ግን የሆነ እርምጃ መውሰድ ይመስለኛል። ባለትዳር እንደሆንሽ ነግረሽኛል። ካገባሽ ስንት ጊዜ ሆነሻል? 4 ዓመት። 4 ዓመት። በፍቅር ዓለም ስንት ዓመት ቆይታል? 6 ዓመቶች ማለት ነው። ደስ ይላል። ልጆች አሉሽ? አንድ ልጅ አለች። አንድ ልጅ አለች። ወንድ ነው ሴት? ሴት ናት።
ልጅሽ የምትንከባከብልሽ እህትሽ ነች ማለት ነው። እና ማምሸቷን ለዛ ነው አመጣዩ። እሺ አንቺስ እስኪ እህቴ ብታስተካከል ብለሽ የምታስቢው ጸባይ ያስከፋኛል? እህቴ ጸባይዋን በጣም የሚያስከፋኝ በቃ የምትናገረው ንግግር አንዳንዴ ብትናገርሽ ንግግር በጣም ከባድ ነው። እሱን ብታስተካክል እና ደግሞ አታምሽ የምትለውን ነገር ታቆም። ያኔ ወጣት አይደለሁ መዝናናት አለብኝ። እሱን አትወድም። እሱን ብታስተካኪ የታለም ጥሩ ነው። እንዳታስቢ። ወጣትም የአንድ ልጅ እናት ነው እና መልስ ይችላል። በጣም ደስተኛ ነኝ። ቃል የለኝም። እስቲ እሺ ስለ እህቴ ጸባይሽ ትወጫች? የእውነት አሪፍ ልጅ ናት። ትንሽ ናት። በጣም ታጋሽ ናት። በጣም ደስ ልጅነት ጸባይዋስ? ወይ ልጅነቷስ አስቸጋሪ ነበረች። በጣም አስቸጋሪ ናት። ሁሉም ነገር የኔ ማለት ትወዳለች። ሁለት ናችሁ ቤት ውስጥ? እሺ አንቺስ እስቲ ስለ እህትሽ ጸባይ ንገሪኝ። እህቴ ቁጡ ነች። ታጋሽም ነች። በቁጡነቷ እንዳለ በጣም የዋህ ነች። እውነት ምርጥ እህት ነች። ከእናትና አባቶቻችሁ ጋር ነው የምትኖሪ? ዳይ አብረን እሷ ቤት ነው የምኖረው። እሷ ጋር አብራችሁ? ተማሪ ነሽ? አዎ። እስቲ ያክል ተማሪ ነሽ? 11ኛ ክፍል ተማሪ ነኝ። የምታስተምርሽ እሷ ናት? አዎ እሷ ነች የምታስተምረኝ። እስቲ ስለ ልጅነት ህይወቷ እስቲ ንገሪኝ። ስለ ልጅነት አሁን ተለውጣለች ማለት ይቻላል። በጣም አስቸጋሪ ነበረች በጣም ከምነግርሽ በላይ። አሁን ላይ ግን ተለውጣለች። እሺ እስቲ ከአገባሽ ስንት ጊዜ ነሽ? ካገባኝ ከተጋባን 4 ዓመት። حسيت شوية ذكرى الماضي. كانوا زمان يتكلمون عن شعري كيرلي ومنفوش وما يتمشى. كنت أنا أكره هذا الشيء زمان. الحين خلاص صرت أقوى. ያው የሴት ልጅ እድሜ አይጠይቅም። ስንት ዓመትሽ ነው? እኔ 29። አንቺስ? እኔ 21 ዓመቴ ነው። 21 ዓመት ነው። የ8 ዓመት ልዩነት አለ ማለት ነው በእድሜያችሁ ላይ። እስቲ ከሁለታችሁ አኩራፊ ማን ነው? እሷ በጣም አኩራፊ ናት። እኔ ቁጡ ነኝ። እሷ ታኮርፋለች በሚሆነው ነገር። እስቲ ስለ እህትሽ መልካም ጸባይ ማለት እህቴ ጸባይዋ ደስ ይለኛል ብለሽ የምትይውን ጸባይዋን ንገሪኝ። መልካም ጸባይ በጣም ትረዳኛለች። ብቆጣም እንጃ ትችለኛለች። እሱ መልካም ጸባይ ነው ላንቺ። እሺ እስቲ ብታስተካክል ብለሽ የምታስቢው ጸባይዋስ? አንዳንዴ የምታመሸውን ነገር ታመሻለች እና የምታመሸው ነገር ይስተካከል። አንቺስ? እህቴ እንዳልኩሽ ነች፣ ቁጡ ነች፣ ትንሽ ኃይለኝነትም አለ እና በጣም መልካም እህት ነች። የዋህ ነች፣ ጥሩ እህት ነች። ለእኔ ከሚገባው በላይ በጣም ነው የምወዳት። እስቲ ከእህትሽ ጸባይ ውስጥ የምትወጂላት ጸባይዋ? የምወድላት ጸባይዋ ያው ቤት ውስጥ ሁሉንም ስራዎች ሰርታ ስለምጠብቀኝ ደስ ስለሚለኝ እሱ ባህሪዋን እወድላታለሁ። ፍቅረኛ አለሽ? እስቲ ከእህትሽ ጋር ምን ያህል ግልጽ ነሽ ለአንቺ የሚለውን ነገር እስቲ ንገሪኝ። ግልጽ ናት አለም ድብቅነት ታብዛለች ብዬ አስባለሁ። ከጓደኞቿ ጋር የምታወራውን ከኔ ጋር ታወራለች ብዬ አላስብም። ያው እኔም ትንሽ ቁጡም ስለሆንኩ የሆነ ትደባብቀኛለች። ስለዚህ ሴትሽ ቁጡ ናት ማለት ነው። አንቺስ? እስቲ እህትሽ ለአንቺ ግልጽ ናት? ለእኔ ያው ግልጽ ነች። ምንም የምትደብቀኝ ነገር የለም። ሰው ግን የራሱ የሆነ ሚስጥር እሱ ሊኖራት ይችላል፣ ግን አትደብቀኝም። እሺ እስቲ ከእህትሽ ጋር ስንት ዓመት ሆናችሁ አብራችሁ መኖር? አንድ ቤት አብራችሁ መኖር ከጀመራችሁ? 2 ዓመት አገባሽ በኋላ ማለት ነው። 2 ዓመት። እስቲ በ2 ዓመት ጊዜ ውስጥ እህትሽም አስቀይማሽ ያልነገርሻት አሁን ልትነግሪያት የምትፈልጊው ነገር? ያስቀየመችኝ አንዴ ልዝናናች ከጓደኞቼ ጋር በጣም ተቆጣኛለች። በቤቴ ምናምን ብላ ተናግራኛለች እና በዛ ነገር ተቀይሜያታለሁ።
እንደተቀየመችኝ አላስብም። ምክንያቱም አምሽቶ ቢገባም ወንድ ልጅ ላይ ያምራል፣ ሴት ልጅ ላይ አልተለመደም እና በጣም እንቅልፌን አጥቼ ደግሞ እሷን መጠበቅ የለብኝም። እኔ እዚህ ጋር ባለትዳር ነኝ፣ መተኛትም ሊያምረኝ ይችላል እና ትቀይምኛለሽ ብዬ አላሰብኩም። ኖርማል። እሺ እስቲ አንቺስ ተቀይመሻት ያልነገርሻት ጊዜ አለ? አላስብም። እሺ እስቲ ስለ ቤተሰቦቻችሁ ንገሪኝ። እናታችንም አባታችንም ክፍለ ሀገር ናቸው። ያው ከስንት አንዴ ይመጣሉ። በቃ ደስ የሚል ፋሚሊዎች ነው። የት ሀገር ልጆች? እኔ ወደ ጅጅጋ አካባቢ ነው። ቤተሰቦቻችሁ እዛ ነው ተወልዳችሁ ያደጋችሁት? ጅጅጋ ነው። ጅጅጋ ልጅ። ስራሽ ምንድን ነው? አሁን ፀጉር ቤት፣ የራሴን ፀጉር ቤት እያስተዳደርኩ። እሷስ ተማሪ ነች? እሺ እሺ። እስቲ ለሷ ማለት ይህንን ነገር ብትታይ ብለሽ የምትነግሪያት ጸባዩ ይህን ነገር ቢቀርብ የምነግራት ነገር ቢያንስ እንደ ጎረምሳ ባታመሽ ውጪ በጊዜ ለመግባት ብትሞክሪ፣ ጓደኞችሽን ብታስተካክዪ ደስ ይለኛል። ከአንቺ ጋር ሄዱ ማትወጃቸው ጓደኞች አሏት? አሉ አንዳንድ። እስኪ እህትሽ መጥፎ ሁኔታ ላይ ወይም ደግሞ መጥፎ ነገር ስታደርግ አይቻል? Asitti hordoftoota kiyya jarreen kun obboleeyyan jechuudha. Obboleettiidhaaf obboleettiidha jechuudha. Ishiin xiqqoo furdoo sun hangafa, ishiin qalloon immoo qoxosuudha jechuudha. Mucayyoon ishiin xiqqoo furdoo sun heerumtee jirti jechuudha. Heerumtee jirti. Ilmoo tokkollee akka qabdu dubbattee jirti jechuudha. Isheen sun immoo isii guddoo kana bira teesseetuyyuu baratti barumsa biratti guddatte jechuun danda'ama jechuudha. Gizeen rakkisaadha amma yeroo kanatti. Obboleettiin iyyuu yeroo itti nama kaaddu jechuudha. Bira ta'a kan barsiisu isiidha, kan danda'u ishee guddoodha. Garuu isheen guddoo kun wanti isiin quba qabdu tokko hin jiru. Obboleettii kooti jettee waan amanteef mana keessa iyyuu ilaaltu jechuudha. Amma yeroo dubbattutti isiin xiqqishuun atumti mataan kee kun nagaadha. Mana keessatti waan nu goonu iyyuu hin agartu jetti yeroo silkiin si fattashamee abbaa dhirsa ishee guddootii wajjin iyyee sagaagaltee jechuudha ishiin xiqqoon sun. Haadhaanis abbaadhaanis tokkommoodha. Mee kana maal jettu qaba? Bara itti obboleettiin iyyuu nama gantu jechuudha. Gaa'ela jechuun waan xiqqoo miti. Obboleettii isheetii utuu obboleettiin ishee sun itti cabdu utuu akka guddummaa isheetti ishee xiqqoo kana barsiiftu. Isheen immoo jala deebi'u xiqqummaa hin qabdu. Waggaa 21 jedhaarti akka dubbattutti isheen xiqqishuuni. Waggaa 8 dursiti isiin guddoon suni. Garuu akkamittiyyi abbaa manaa ishee guddootii wajjin obboleettii ishee wajjin sagaagalti. Dhoskiteessaa. Utuu amma yeroo silkiin fattashamu kana hin mul'anne ta'e amma dhumaatti akkasumatti dhoskanii boodarra gawaan itti bu'u waaqayyuma beeka. Garuu immoo qulqulluun dhugaan hin qallatti malee hin jettuu jedhamti yeroo mammaaku. Kanaafiyyuu dhugaan ishii bahee jira. Ishiin obboleettii kooti jettee amantee jarri wajjiniin taphatan iyyuu gammaddee badaa walitti dhiyaatu. Naqannaasisu jettee akka garaa ishiitti dubbataa turte jechuudha. Garuu jarri waan biraa wajjiniin hariiroo biraa wajjiniin uummatanii qabu jechuudha. Dhugaa baay'ee nama gaddisiisa. Amanamummaa mataa ofiitii fi utuu waliif amanamnee bareedduudha. Haala gaadhaa dhiirri suni. Jarri kun immoo haadhaanis abbaadhaanis tokko. Jala deebitee obboleettii ofii miitee gaa'ela obboleettii ofii diiguu
isaa ilmoo wajjiniin qaban ilmoo dubaraa tokko dhugaa waaqayyo baay'ee nama ajaa'ibsiisa. ታውቂያለሽ? ወይ አጋጥሞኛል። ቢያጋጥመሽ ምን ታደርጊያለሽ? ከባድ ነው። እስቲ ምን ታደርጊያለሽ? በዚህ አጋጣሚ አስጠንቅቂያለሽ። እኔ እንጃ ለአንዴ ለሁለቴ ልመክራት እችላለሁ ባህሪዋ እንድታስተካከል። በሶስተኛ ግን የሆነ እርምጃ መውሰድ ከባድ ነገር ነው። በእርግጥ ግዴታ የሆነ ነገር ነው፣ ግን በጣም ይከብዳል። ሁለት ሰው መኖር ከባድ ነው። እስቲ እንዴት ነው? ደስታ አለው፣ ደስ የሚል ስሜት አለው። ቤተሰብ መርዳት፣ ቤተሰብ እንደ መርዳት የሚያስደስት ነገር ምንም የለም። ስለዚህ ባልሽ ይሄን ነገር አይቀውም? ደስተኛ ነው እሱ። ቤተሰቦች በጣም ደስተኛ። እህትሽስ አንቺ ጋር በመቀመጥ እሱ ነው ትንባር ብሎ ወደዚህ እንድትመጣ ያደረገው። ከዛ ወደዚህ እንድትመጣ። እስቲ ሌላ ማለት የምትሰሪያቸው ስራዎች አሉ? ለየት ያለ ተሰጥዋለሽ? ምን አለኝ? ግን አሁን ላይ ብዙም አይደለሁም። ተንበይ እንዳትዪ፣ ዝፈኝ እንዳትዪ። እስፈን በጣም ነው የምወደው። እስቲ በትንሹ ተጫዋች። ምን ችግር አለ? በትንሹ ማለት ትንሽ በሆነ መልክ። እስቲ ስለ ልጅነት ህይወትሽ ነው። ልጅ እያለሁ እኔ በጣም መጫወት ወድ ነበር። በጣም ጣላ ነበር፣ ነገረኛ ነበርኩ። ከጓደኞቼ ጋር አንድ ቀን ተስማምቼ ቤት ገብቼ አላውቅም። እና ጨዋታንም በጣም ነው የምወደው፣ በጣም እጫወታለሁ። እሱም በተለይ ሱዚ ጨዋታ እንዴት እንደምወድ በጣም ነበር የምወደው። እሺ አንቺ ባለትዳር እንደሆነች ነሽ፣ ከባልሽ ጋር እንዴት ተገናኛች? ትምህርት ቤት ውስጥ ነው የተገናኘነው። አንድ ላይ ተማራችሁ? እሺ ባልሽ ለእህትሽ ያለው ቀረቤታ እንዴት ነው? ባልሽ እና እህትሽ አላችሁ? ደስ ይላል። እንደ እህት ነው የሚያያት። በጣም ደስ የሚል ቀረቤታ አላቸው። በጣም ነው ለሚያስቀንኛል አንዳንዴ ስብስብ በጣም እቀናለሁ። እህትሽ እና ባልሽ ባላቸው ቀረቤታ ማለት ነው። ከባልሽ ቤተሰቦች እስቲ በዚህ አጋጣሚ ባልሽ ሊያዩ ይችላል። ባልሽ ቢተውልሽ የምትይው ጸባይ ካለ እስቲ ንገሪ። በዚህ አጋጣሚ ምንም የለውም፣ ምንም አይወጣለት። በቃ እንደዛ ከሆነ ፍቅሩን ግለጭ፣ ፍቅርሽን ግለጭለት። የኔ ውድ ባል በጣም ነው የምወድ፣ በጣም ነው የማከብር፣ የልጄ አባት። እሺ ወደ ተመልካቾቻችን እንግዲህ አሁን ወደ ጥያቄያችን ወይም ደግሞ ወደ ጨዋታችን እንገባለን። ጥያቄያችን እህትማማቾቹ ምን ያህል ይተማመናሉ፣ ምን ያህል በመሀላቸው ያለው ሚስጥር እርስ በእርስ ይከፋፈላሉ የሚለውን ነገር ነው የምንለው። እስቲ የእህትሽን ስልክ አይተሽ ታውቂያለሽ? አንቺስ የእህትሽን ስልክ አይተሽ ታውቂያለሽ? እሺ ስልክሽን ስጭኝና እህትሽ ማየት የምትፈልገውን ነገር ትያለሽ። እሺ ሜሴጁን ትፈችልን። እሺ ጋላሪ ውስጥ እንግባ። ማየት የምትፈልጊው ነገር ካለ ወይ መች ነው የኔ የተነሳሽው? አንቺ ስለሽኝ ትዝናኛለሽ እንዴ? ምን አይነት ሰው ነሽ ግን? እኔ አንቺን ትችሽ የትም አልሄድም ምናምን ትይኛል ነበር እንዴ? እንዴት እንደዚህ ታደርጊያለሽ? በጣም ነው የምትገርሚው ግን እውነት እኔ እንደዚህ አልጠበቅኩሽም። እሺ ሌላ ማየት የምትፈልጊው ነገር አለ? በዚህም ኢማም ይታይልኝ። ፓተርን እንኳን የላትም። እስቲ እህትሽ በስልክ ላይ በምን ታስቸግርሻለች? በምን ማለት? ስልክሽን ምን ታደርጋለች? ጭራሽ ተዝም የሚላት. مجبر على الحفاظ على مسافة معينة بينك وبين الناس بسبب رائحة الفم الكريهة؟ حان الوقت لتختار لنفسك معجون الأسنان الصحيح. استعد ثقة. ወዳንቺ ታላቅ ስለሆነ ታፍረሻል። አዎ ያኔ ባይታዩሉ ደስ ይለኛል። እኔ ስልክ በዚህ አጋጣሚ እንደውም ተዋወቋል። ኧረ ምንም የምትታወቂው የለም። ስልኬን ባትሪ ሊዘጋ ስለሆነ ባታዩ እራሱ ደስ ይለኛል። ምንም አይሰራልሽም።
ምን ችግር አለው? አንቺ ምን ችግር አለው? ባታዩስ? ምን ችግር አለው? እሱ አውቃለሁ እህቴ እንደሆነች አውቃለሁ። ግን በቃ ባታዩስ ምን ችግር አለው? እንዴ ወዲህ የታናሽ እህት ስልክ እኮ አይታይም። ከመቼ ወዲህ ታላቅ የታናሽን ስልክ ያያል እንዴ? እንደውም ታላቅ ነው እንጂ ታናሽን ስልክ የሚያይ ታናሽ ደግሞ ታላቅ ስልክ አያይም። ፈሪ ነገር ከሌለ አይ እኔ ምንም የምፈራው ነገር የለም። የሆነ ነገር የምትታወቂ ሰውም የለም። ግን ለምን የኔን ስልክ ታያለሽ? ይበልጥ አንቺ ጓጓ እንዴ ማየትማ የለብሽም። ምንም የለውም እንደ አንቺ ነው ስላየሽ ግዴታ ነው። አረ እንዴ ይታያል። እየቀለድሽ ነው? አይ እየቀለድኩ አይደለም። ሲሪየስ የኔን አየሽው እንዴ? ምን ሰራልሻል አንቺ የኔን ስልክ የምታየው? እየቀለድሽ ነው? አይ እየቀለድኩ አይደለም። እውነቴን ነው። እውነት አታየውም? ስልኬን አታየውም? ምን ሆነሽ ነው እህቴ? ምንም አልሆንኩም። እኔ ራሱ ግን አጋባችኝ ማለት ነው። የደበቅሻት ነገር አለ? ሰው አይደለም ሊኖር ይችላል። ግን እንድታየው ደግሞ አልፈልግም። ቆይ አንቺ የኔን ስልክ አየሽው? አየሽው? ምን ይሰራልሻል? እና አንቺ ምን ሊሰራልሽ ነው ስልኬን ያየሽው? ያው ይታይ ስላልሽ ነው ዝም ብለን ያየነው። ባየው ደግሞ ችግር አለው? ታላቅ አይደልሽ? የታላቅ እህቴን ስልክ ማየት ችግር አለው? ብታይ እሷስ? ኧረ በጭራሽ ስልኬማ አይታይም። እየቀለደች ነው። እየቀለድኩ አይደለም። ኧረ ስጭት ወይ ከስልኬ እንደምታዩት በቃ እኔ አላይም። እሷት እሺ እኔ እርግጠኛ ነሽ? እንደዛ ከሆነሽ አንቺ ግን ማየት የለብሽም። ችግር የለም። የኔን አይተሽ አንቺ የማላይበት ምን ምክንያት አለ? asitti silkii isin kennu jedhaa jirti. Maaliif kan hangafa ishee abbaa manaa hangafa ishee sanaa wajjiniin waan sagaagalteef kanaaf akka irratti beekamu hin feetu waan ta'eef obboleettii ishee guddoodhaan ilaaltu ati ishiin sun ilaaltu ishee jarri viidiyoo waraabaa jiran kuni halaaltu malee ati ilaaltu jetteetti kennite isheen immoo hin beektu waan ta'eef quban qabdu waan haaraa ta'eef waan haaraa hin taane kanaaf ishee guddoo obboleettii isheetti kennite jechuudha. Irraa fuutee hin kennullee jettee didaa turte rakkisaa turte dabalata immoo akka haadhaati. Obboleettii guddoo jechuun akka haadhaati. Maatii biraa fuutee kan barsiisaa jiru dandeettii waan hin qabneef maatiin kan barsiisaa jiru isheedha. Kanaafiyyuu alaafinnatii qabdi jechuudha isheen guddoon sun akka haadhaati. Isheen immoo bakkee deemtee hiriyoota ishee wajjiniin galgala gizee malee galtii jette isheen guddoon obboleettiin ishee suni maala sirreessitu jetteedhanii jirri sun gaafannaan jechuudha. Isheen xiqqishuun immoo waxxaatiidha. Kanaafiyyuu akkamitti akkas naan jettaa jettiini. Isheen guddoon immoo waxxaatinnatiin galgala galuu miti jettiini. Isheen viidiyoo jarri hojjetaa jiranullee akkuma sana jetteeni waxxaatinnatiin galgala galuu miti yeroon kun yeroo rakkisaadha yeroon gaarii miti jettee deeggarte ishee obboleettii ishee guddoo sana ishee jette isa booda jechuudha. Yeroo amma misaaleedhaaf obboleettii keenya yookaan fira keenya ta'e akka nu adagaan tokko nurra hin geenye yookaan immoo akka nu rakkoo keessa hin galleef nu gorsu malee jibbaa keenyaaf miti jechuudha. Maaliif nuun jedhan waan tokko yeroo namni nu gorsu maaliif akkas nuun jedhan jennee gaggaragalchine ilaaluu qabna jechuudha. Maaliif anaaf jedhanii laata rakkoon gara boodaatti narra ga'u jiru narraa akka inni narra hin geenyeef kana dubbatanii jennee gamaggamne ilaaluu qabna. Gorsi namaa kan hin fudhatamne jira kan fudhatamus jira waan ta'eef marannee beekuu qabna jechuudha. Malee maaliif akkanaan jettee jechuun qabnu
hatatamaan utuu itti yaadini maal akka ta'e dura itti yaadnee kaane waan fudhatamuun nuuf ta'u fudhannee waan fudhatamuun nuuf hin taane immoo itti dhiisna jechuudha. Kanaafiyyuu amma bulettiin ishee guddoon kuni karaa hundaan iyyuu alaafinnatiin akka haadhaattis abbaattis isirra jira waan ta'eef qoxaaxaruu mirga qabdii jechuudha. Maaliif kan qoxaaxartu immoo hacuucuu akkasiin namaa gadi taatee jettu osoo hin ta'in akka isiin rakkoo tokkotti hin galle. Amma misaaleedhaaf gwaadanyaan hiriyoonni gaarii hin taane jira yeroo kanaa. Amma misaaleedhaaf tokko kan dhugu yoo taate amma gwaadanyaan koo kan dhugdu yoo taate baatee galuun ishii miidhagaa yoo hin taane yoo yaada gaarii hin qabne akka hiriyaa kootii sana ta'uun fedha anis yoo yaada gaarii hin qabne yoo yaada gaarii qabaadhe immoo hiriyaa gaarii hin taane sanarraa gara duddubeetti deebi'ee hiriyaa karaa gaarii irra jiranuun filadhaa jechuudha. Yeroo tokko hiriyaa koo biraa hin hafu inni amma misaaleedhaaf uffata yeroo faashiniin dhufee hiriyoonni keenya yeroo bitatanii akkileen abaluun uffata akkasii faashiniin ba'e bitattee anis nan bitadha inni maatii keenya cinqina jechuudha. Kanaafiyyuu akka nama birootti osoo taa'e of ta'anii jiraachuun barbaachisaadha jechuudha. Ofitti amanamummaa qabaachuun barbaachisaadha malee akka hiriyoota keenyaatti yookaan immoo jira miti bakka karaa keenya malee karaa nama biraa yookaan immoo yaada nama biraa sana irra deemnee bowwaatti galuu hin qabnu. Kanaafiyyuu karaa keenya irra deemuu qabna. Filannoo keenya ta'uu qaba. Malee isa namni filate sanarra karaa isa namni baase sanarra yoo deemnu karaan qajeelaanis jira dawaanis jira. Karicha sana immoo filachuun nu hin ilaallate jechuudha. Kanaafiyyuu of eeggannoo goonuu barri kun sodaachiftuudha. Of eeggannoo godhaa waan nurraa barattan jedhee abdii amantiin qaba. Garuu waliif amanamuun matuma ofiitii fi garuu jireenya keessan keessatti anamma jireenya koo keessatti nama miidhuurra miidhamuun jaalladha. Kanatu bareedduudha. Dhugaa waaqayyoon isiniin jedha. Miidhuurra miidhamuutu caala. Bareeda. Namni sina miidhu malee nama miidha. Galarshi. የሌላ አንተ አታየው ማለት እናት በዚህ ደረጃማ ድብቅ መሆን የለብሽ። ሌላ ምንድን ነው? ቴሌግራሟን ኢሞ ውስጥም ግቢ ካላት አላት ዶክ ማየት የለብሽም ልኩ እዚህ ስነ ስርዓት ያዥ ምን ሆነሽ ነው እንዴ? አንቺ ስንት ቦታ ነው በቃ አንድ አየሻል በቃሽ። ቴክስት ይቀረኛል ቴክስት እንዴ ቴክስት ውስጥ ምን አስገባሽ አንቺ? ለምን ቴክስት ውስጥ መስጋቢ እንዴ? ምን እየተፈጠረ ነው? ምን ነው ሙድ እያዛችሁ ምን አለ ማለት ምን ማለት ነው? ቴክስቱ ምንድነው? ቁጥሩ የማን ነው? ምን ይላል? የማን ነው? አረ ሙድ አትያዢ። ምን ሙድ አልያዝኩ። ሲጀመር እኮ ስልኬን አትይው ብዬሻለሁ። እንዴ ስልኬን ገምቶ በቃ አልገባኝም። ምንድን ነው እህትሽ ነኝ እኮ እና ምን ሆነ? ምን ተፈጠረ? ምን ያይሹ ነገር አለ እንዴ? ጭራሽ እስኪ ይፈጠር ልጠብቅ። ምንድን ነው? ያው ማን ነው ማለት ባለቤቴ ነው። የባለቤት ስልክ ነው? አዎ ምን እየሆነ ነው? እስቲ አስረጅኝ እንጃ። ምን ነው ማስረዳሽ? ምን ነው? እህቴ እየቀለዳችሁብኝ ነው ወይስ ምንድን ነው? ሩም እየጠበኩሽ ነው ከባለቤቷ ጋር ሙድ እያዛችሁ ነው? አዎ ማለት ነው እንዴ? እኔ ራሱን ያስገደደኝ ሲጀምር ራሱን ያስገደደኝ ማለት ከእህትሽ ባል ጋር? አዎ ምን ማለት ነው? እህትሽ እኮ ነኝ። እንዴ ችግር አለበት?
እንጃ ምን ማለት እንዳለብኝ ህልም ላይ እየመሰለኝ ነው። የአንድ ልጅ እናት ነኝ እና ምን ልጅ በጣም ደስተኛ ነኝ። ቃል የለኝም። እስቲ